Another game, another clean sheet. Just how much confidence does your defensive record give you going into each game? Yes, it's good for us. It's giving us too much confidence, and we need to keep going. And yeah, we just start the season, and we need በድጋሚ ሌላ ጨዋታ በድጋሚ ጎል ሳይቆጠር ይህ ድምጽ በ2020 ወደ አርሰናል የመጣው የገብርኤል ማጋሌሽ ድምጽ ነው። በወቅቱ ጥቂቶች ብቻ ነበሩ ይህ ወጣት የአርሰናል የመከላከል ልብ ይሆናል ብለው ያመኑት። እሱ ጥሬ ነበር፣ ግልፍተኛ፣ አንዳንዴም የችኮላ ውሳኔ ሰለባ ነበር። ግዙፍ ብራዚላዊ የመሃል ተከላካይ፣ ጠንካራ የሚመስል ግን ያልተረጋጋ። ተቺዎች ለፕሪሚየር ሊግ ዝግጁ አይደለም አሉ። የተፎካካሪ ቡድን ደጋፊዎች በስህተቶቹ ተሳለቁበት። የአርሰናል ደጋፊዎች እንኳን ሳይቀሩ ጨካኙን የእንግሊዝ እግር ኳስ ፍጥነት ተቋቁሞ ይዘልቃል ወይ ብለው ተጠራጠሩ። ነገር ግን በዚያ ሁሉ ሁከትና ትችት መሃል ገብርኤል ተለወጠ። በአንድ ጀንበር አይደለም፣ በአንድ ምርጥ ብቃትም አይደለም፣ ነገር ግን በላብ በጠባሳና በዝምታ ተለወጠ። ማንም ሊገጥመው የማይፈልገው ተከላካይ ሆነ። ጎሎችን ማዳን ብቻ ሳይሆን ጎሎችን የሚያስጀምር ተዋጊ፣ ለክለቡ ደሙን የሚያፈስ ነገር ግን ብዙ ጊዜ ትኩረት የማያገኝ መሪ። አሁን የአርሰናል የዋንጫ ምኞት እየሰላ ሲመጣ የሱ መገኘትም አብሮ እየጎላ ነው። እያንዳንዱ በጭንቅላቱ የሚገጨው ኳስ፣ እያንዳንዱ ፍጹም በሆነ ጊዜ የሚቀማው ኳስ፣ ሁሉም አንድ አይነት ማስጠንቀቂያ ያስተላልፋሉ። ገብርኤል ካሁን በኋላ ተራ ተከላካይ አይደለም። እሱ የአርሰናል የወደፊት ዕጣ ፈንታ ደግፎ የያዘው ግንብ ነው። ሰውየው በተለይ ከቆሙ ቅጣት ምቶች ወሳኝ ጎሎችን እያስቆጠረ ነው። ብራዚልም ይህንን ብቃቱን የምትፈልገው ይመስለኛል። ነገር ግን ከዚህ ጥንካሬ ጀርባ ጥቂቶች ብቻ የሚያወሩለት አንድ የተደበቀ ታሪክ አለ። ታክቲካዊና አስፈሪ ለውጥ። ይህ ስለ ገብርኤል ማጋሌሽ ማንም ያላስተዋለው አስፈሪው እውነት ነው። Like I said, man has been coming up with some clutch goals, especially from set pieces too, which we're thinking Brazil could use of late. የፒሪቱባ ልጅ የተወለደው በሳኦ ፓውሎ ሰሜናዊ ምዕራብ ጫፍ ላይ በምትገኘው ፒሪቱባ በተባለች አቧራማ ሰፈር ውስጥ ነበር። እግር ኳስ መዝናኛም ማንነትም በሆነበት ቦታ። ለገብርኤል ጨዋታው ስፖርት ብቻ አልነበረም፣ እሱ ቋንቋው ነበር። ጸጥተኛ ልጆችን ብዙ ጊዜ ችላ በምትል ዓለም ውስጥ ድምጹን የሚያሰማበት መንገድ ነበር። በ13 ዓመቱ አብዛኞቹ ጓደኞቹ ገና ፕሮፌሽናል የመሆን ህልም እያለሙ ሳለ ገብርኤል ወደ አቫይ እግር ኳስ አካዳሚ ለመግባት ወደ ፍሎሪያኖፖሊስ በረጅም የአውቶቡስ ጉዞ አቀና። የቆየው ለአንድ ሳምንት ብቻ ነበር። ርቀቱ፣ የቤተሰብ ናፍቆቱ፣ የማያውቃቸው ድምጾች፣ ሁሉም ነገር ከአቅሙ በላይ ሆነ። ቦርሳውን ጠቅልሎ ወደ ቤቱ ተመለሰ። ነገር ግን በውስጡ የሆነ ነገር በጸጥታ ለመሞት ፍቃደኛ አልነበረም። ከ2 ሳምንት በኋላ ያንኑ አውቶቡስ በድጋሚ ተሳፈረ። በዚህ ጊዜ ግን ቀሪ አልነበረም። በአቫይ አሰልጣኞች ይህ ቁመታም አይናፋር ልጅ ልዩ ነገር እንዳለው በፍጥነት ተረዱ። በቴክኒክ ከሁሉም የተሻለ አልነበረም፣ ነገር ግን ራሱን ለማሻሻል ከፍተኛ ፍላጎት ነበረው። ከማንም በላይ ጠንክሮ ይሰራል። ከሁሉም ቀድሞ ይመጣል፣ ከሁሉም ዘግይቶ ይወጣል። በፍጥነት ለመማር ብቻ ሲል ከሱ ከሚልቁ ልጆች ጋር ራሱን አስገድዶ ይጫወት ነበር። በ3 ዓመት ውስጥ የመጀመሪያውን የፕሮፌሽናል ውል ፈረመ። በ2016 አቫይ ወደ ብራዚል ሴሪኤ እንዲያድግ የረዳው ቡድን አካል ሆነ። ያ የውድድር ዘመን የአውሮፓ ስካውቶችን አይን ሳበ። ከነዚህም መካከል በወቅቱ በሉዊስ ካምፓስና በክሪስቶፍ ጋልቲየር ይመራ የነበረው የፈረንሳዩ ክለብ ሊል ይገኝበታል። ሊል የማይታወቁ ደቡብ አሜሪካውያንን ወደ አውሮፓ ኮከብነት በመቀየር ስም ያተረፈ ክለብ ነበር። በጃንዋሪ 2017 ገብርኤል ወደ ፈረንሳይ በረረ። የአውሮፓ ቅዠትና ትንሳኤ። የመጀመሪያዎቹ ወራት አሰቃቂ ነበሩ። ፈረንሳይኛ አይናገርም፣ እንግሊዘኛ በቅጡ አይገባውም። የሰሜን ፈረንሳይ ብርድ ከብራዚል ጋር ሲነጻጸር ሌላ ፕላኔት ነበር የሚመስለው። መጀመሪያ ለትሮይ ከዚያም ለዳይናሞ ዛግሬብ በውሰት ተላከ። በሁለቱም ክለቦች እምብዛም አልተጫወተም። ብዙዎች ተስፋ ቆረጡበት። ሌላኛው በአውሮፓ ግርግር ውስጥ የጠፋ ብራዚላዊ ተሰጥኦ ተብሎ ተቆጠረ።
ገብርኤል ግን እጅ ለመስጠት ፈቃደኛ አልነበረም። የትርፍ ጊዜውን ፈረንሳይኛ በመማር አሳለፈ። የከፍተኛ ተከላካዮችን ቪዲዮዎች በመመልከት አቋቋምን፣ ጊዜ አጠቃቀምንና የሰውነት አያያዝን በማጥናት አሳለፈ። በ2018 ወደ ሊል ሲመለስ ራሱን ወደ ተግሳጽ ያለው የተረጋጋ የመሃል ተከላካይነት ቀይሮት ነበር። በ2019 በመጨረሻ እድሉን ሲያገኝ አጥብቆ ያዘው። በአየር ላይ ያለው ብቃቱ፣ ጨዋታን የማንበብ ችሎታውና በጫና ውስጥ የሚታየው መረጋጋቱ ጎልቶ ወጣ። በወራት ጊዜ ውስጥ ከልምድ ባለው ጆሴ ፎንቴ ጋር በመሆን መደበኛ ተሰላፊ ሆነ። ያ የፖርቹጋል አንጋፋ ተከላካይ አስተማሪው ሆነ። እንደ መሪ እንዴት ማሰብ እንዳለበት፣ የመከላከያ መስመሩን እንዴት መቆጣጠር እንዳለበት፣ መቼ መናገርና መቼ ዝም ማለት እንዳለበት አስተማረው። ያ ጥምረት የሊልን የመከላከል መስመር በአውሮፓ ሻምፒዮንስ ሊግ ላይ አጠናከረው። አሰልጣኙ ጋልቴር በኋላ ስለ እሱ ሲናገር ታጋሽ ነበር፣ ጠበቀ፣ ሰራ። እድሉ ሲመጣ በፍጹም ወደ ኋላ አላየም ብሏል። በ2020 የአርሰናል ጥሪ ደረሰ። የ27 ሚሊዮኑ ቁማር። ሚኬል አርቴታና ቴክኒካል ዳይሬክተሩ ኤዱ የክለቡን ማንነት እንደገና እየገነቡ ነበር። ወጣት ፍርሃት የሌላቸውና የአርሰናልን የመከላከል ባህል እንደ አዲስ የሚቀርጹ ተጫዋቾችን ይፈልጉ ነበር። ክለቡ ላለፉት 10 ዓመታት በመከላከል ድክመቱ ሲተች ቆይቷል። በገብርኤል ውስጥ ለአዲሱ ዘመን የማዕዘን ድንጋይ የሚሆን ተጫዋች አዩ። የዝውውር ጦርነቱ ከባድ ነበር። ናፖሊና ኤቨርተንም ይፈልጉት ነበር። ነገር ግን የአርሰናል የብራዚላውያን ግንኙነት የኤዱ ማባበልና የአርቴታ ፕሮጀክት አሸነፈው። ዝውውሩ 27 ሚሊዮን ፓውንድ አካባቢ ፈጀ። ገና ሁሉንም ነገር ማረጋገጥ ላለበት የ22 ዓመት ወጣት ትልቅ ገንዘብ ነበር። በ2020 ክረምት ገብርኤል ሰሜን ለንደን ሲደርስ አርሰናል ሚዛኑን የጠበቀ ወይም እምነት ያለው ቡድን አልነበረም። አርቴታ ታክቲክን ብቻ ሳይሆን የተሰበረን ማንነትም ለመጠገን እየሞከረ ነበር። ወደዚህ ትርምስ ውስጥ ነበር እንግሊዘኛ በቅጡ የማይናገር እንደ ፕሪሚየር ሊግ ከባድ ሊግ ተጫውቶ የማያውቅና በድንገት በዓለም ላይ ካሉት ክለቦች አንዱን እንዲመራ የተጠየቀው የ22 ዓመት ወጣት የገባው። ጅማሬው ድራማዊ ነበር። በፉልሃም የመጀመሪያ ጨዋታው ላይ በሚያስደንቅ የጭንቅላት ኳስ ጎል አስቆጠረ። አስደናቂ የመከላከል ብቃትም አሳየ። ለቅጽበት ደጋፊዎች በመጨረሻም የመከላከል አለኝታችንን አገኘን ብለው አመኑ። ነገር ግን የእንግሊዝ እግር ኳስ ለአዲስ ተከላካዮች ርህራሄ የለውም። የቀጠሉት ሳምንታት የመላመድን መራራ እውነት አሳዩት። ፍጥነቱ፣ አካላዊ ንክኪው፣ በዙሪያው የነበረው ያልተረጋጋ ታክቲክ፣ ሁሉም ነገር ፈተነው። በዛ የውድድር ዘመን የአርሰናል ተከላካይ መስመር እንደ መሽከርከሪያ በር ነበር። ዴቪድ ሉዊዝ፣ ሮብ ሆልዲንግ፣ ፓብሎ ማሪ ሁሉም በተለያየ ጊዜ አጋሮቹ ሆኑ። ገብርኤል ብዙ ጊዜ ተጋለጠ ነበር። የራሱንም ሆነ የአጋሮቹን ስህተት ለመሸፈን ሲጥር ይታይ ነበር። በታህሳስ 2020 በሳውዛምፕተን ያየው ቀይ ካርድ የጅማሬ ትግሉን ቁልጭ አድርጎ ያሳያል። ከመጠን ያለፈ ጉጉትና የስሜታዊነት ጥርቅም የሊጉ ፍጥነት ስሜታዊነቱን ቀጣው። ተቺዎች ጠየቁ፣ ይህ ግልፍተኛነቱ መቼ ነው የሚቆጣጠረው? ከዝግ በሮች ጀርባ ግን አርቴታና ሰራተኞቹ ሌላ ምስል ያዩ ነበር። በፍጹም የማይደበቅ ከስህተቶቹ ጋር ፊት ለፊት የሚጋፈጥ ለመማር ቁርጠኛ የሆነ ተከላካይ። ትንሳኤ ከስህተት። ጋብርኤል ከልምምድ በኋላ ሰዓታትን የፕሪሚየር ሊግ አጥቂዎችን በማጥናት ያሳልፍ ጀመር። እንቅስቃሴ፣ የእግር አጠቃቀም፣ የሰውነት አያያዝ ሁሉንም አጠና። የሊል አሰልጣኙ የገብርኤል ትልቁ መሳሪያ ጥንካሬው ሳይሆን አዳምጦ የመተግበር ችሎታው ነው ያለው ትዝ ይለዋል። ያ ትህትናው ለንደን ውስጥ ዋጋ ያስከፍለው ጀመር። በኳስ ይዞታው ተረጋጋ። በሚገባባቸው ኳሶች ላይ ምርጫ አደረገ። በሜዳ ላይ ድምፁን ከፍ አደረገ። በ2020 ክረምት የአርሰናል ውጤት ሲወድቅ፣ ኮቪድ-19 ሲይዘውና የማህበራዊ ሚዲያ ትችት ሲበረታበት የገብርኤል ምላሽ የህይወቱ መገለጫ ሆነ። ከመሰበር ይልቅ ራሱን ሰበሰበ። በልምምድ ጠንክሮ ታገለ። ቦታውን በቋሚነት አስመለሰ። ነገር ግን የለውጡ ቁልፍ ነጥብ የመጣው በነሐሴ 2022 ነበር። ከፉላም ጋር በነበረ ጨዋታ አሌክሳንደር ሚትሮቪች ጎል እንዲያስቆጥር የዳረገ ከባድ ስህተት ሰራ። ለአንድ አፍታ
ታሪክ ራሱን የደገመ መሰለ። ያ የችኮላ ተከላካይ ትርክት እንደገና ብቅ አለ። ነገር ግን በ86ኛው ደቂቃ ገብርኤል ራሱ ከማዕዘን ምት የተሻገረውን ኳስ በማስቆጠር ራሱን ዋጀ። ያቺ ቅጽበት የጉዞውን ሁሉ ማሳያ ነበረች። ስህተት፣ ጽናትና ትንሣኤ። አርቴታ በኋላ እንዳለው ያ ጎል የእሱን አስተሳሰብ ያሳያል። በፍጹም አይደበቅም። ሁሌም መልሶ ይፋለማል። እሳትና በረዶ የሳሊባ መምጣት። በ2022 ክረምት ዊሊያም ሳሊባ በመጨረሻ ወደ አርሰናል ሲመለስ በጋብርኤል ውስጥ የሆነ ነገር ተቀይሮ ነበር። ያ እርግጠኛ ያልነበረው ወጣት በልምድ ጠንክሮ ነበር። ነገር ግን አሁንም ከጎኑ ሚዛን ያስፈልገው ነበር። የተፈጠረው ነገር የተከላካይ ጥምረት ብቻ አልነበረም። የአርሰናል የመከላከል ማንነት ዳግም መወለድ ነበር። መጀመሪያ ላይ ጥርጣሬዎች ነበሩ። ሁለት ወጣት ተከላካዮች በ20ዎቹ መጀመሪያ ላይ የዋንጫ ተፎካካሪ ቡድንን በዓለም ላይ ካሉት ከባዱ ሊግ መምራት ቁማር ይመስል ነበር። ልዩነታቸው ግልጽ ነበር። ሳሊባ መረጋጋትና ስሌት ነበር። ገብርኤል እሳትና ስሜት ነበር። ነገር ግን እግር ኳስ ተቃራኒዎችን ይወዳል። ከ2022-2023 የውድድር ዘመን መጀመሪያ አንስቶ ኬሚስትሪያቸው የማይታመን ነበር። አርሰናል ከፍ ብሎ ሲጫን ገብርኤል እንደ አዳኝ ወደፊት ይወጣል፣ መስመሮችን ይሰብራል፣ ኳሶችን በጉልበት ይቀማል። ቡድኑ ወደ ኋላ ሲያፈገፍግ ሳሊባ ጨዋታውን ያነባል፣ በእርጋታ ከኋላ ይሸፍናል። ሁለቱ በአንድነት እንደሚሰሩ ማርሾች ተንቀሳቀሱ። አንድ ላይ ሆነው አርሰናልን ለመስበር ከባድ ቡድን አደረጉት። የነሱ መግባባት አርቴታ የክንፍ ተከላካዮቹን ወደፊት እንዲገፋ ነፃነት ሰጠው። ማዕከሉ ላይ ያሉ ሁለቱ ማንኛውንም የካውንተር አታክ እንዲመክቱ ያምን ነበር። ቁጥሮቹ ታሪኩን ይናገራሉ። አርሰናል በሊጉ ካሉት ምርጥ የመከላከል ሪከርዶች አንዱን አስመዘገበ። ገብርኤል በአየር ላይ ኳስ በማሸነፍ ኳስ በማጽዳትና ጎል በማስቆጠር ከሊጉ ከፍተኛ ተከላካዮች አንዱ ሆነ። የማይታየው ጀነራል ገብርኤል መከላከል ብቻ አልነበረም። ጨዋታዎችን የሚቀይሩ ወሳኝ ጎሎችን እያስቆጠረ ነበር። በፉልሃም በቼልሲና በወልቭስ ላይ ያስቆጠራቸው የጭንቅላት ጎሎች ስታቲስቲክስ ብቻ አልነበሩም፣ መግለጫዎች ነበሩ። የአርሰናል የቋሚ ምቶች በአንድ ወቅት ድክመት የነበሩ አሁን መሳሪያ ሆነዋል። ገብርኤል የዚያ መሳሪያ ጦር ጫፍ ነበር። ከኳስ ውጪ ተጽዕኖ የበለጠ ጥልቅ ሆነ። አርቴታ የመከላከል መስመሩን እንዲያደራጅ ያምነው ጀመር። በልምምድ ላይ የቡድን አጋሮቹ የእሱ ግንኙነት የማያቋርጥ ነው ይላሉ። ቃላት በማይረዱበት ጊዜ እንኳን በእንቅስቃሴውና በሰውነት ቋንቋው የቡድኑን መዋቅር ይመራ ነበር። ነገር ግን የገብርኤልን ለውጥ ይበልጥ አስደናቂ ያደረገው ትኩረቱን ለመጋራት የነበረው ትህትና ነው። የሳሊባ ቅልጥፍናና መረጋጋት የጋዜጦችን ዋና ዜና ይይዛል። ገብርኤል ግን የማይታየውን ስራ ተቀበለ። የአርሰናል የግራ ተከላካይ ወደፊት ሲገፋ የግራ መስመሩን በሙሉ ብቻውን ይሸፍን ነበር። ተንታኞች የሱ ሚና ከፍተኛ ተግሳጽ እንደሚጠይቅ አስተውለዋል። ወደ አማካይ መስክ ገብቶ መፋለም፣ ከዚያም በፍጥነት ወደ ኋላ ተመልሶ ቦታ መሸፈን። ያ እሳቱ ግን ፈጽሞ አልጠፋም። አርሰናል እንደ ኤርሊንግ ሃላንድ፣ ኢቫን ቶኒ ወይም ዳርዊን ኑኔዝ ያሉ አካላዊ አጥቂዎችን ሲገጥም ከነሱ ጋር ፊት ለፊት የሚጋጨው ገብርኤል ነበር። እሱ በእነዚህ አካላዊ ጦርነቶች ይደሰት ነበር። ሃላንድ እርሱ በአንድ ወቅት ገብርኤል ለመጫወት በጣም አስቸጋሪ፣ ለአንድ አፍታ እረፍት የማይሰጥ ተከላካይ ሲል ገልጾታል። አስፈሪው እውነት፣ የፓራዶክስ ግንብ። ታዲያ መጀመሪያ ላይ የጠቀስነው አስፈሪው እውነት ምንድነው? እሱ የገብርኤል ፓራዶክስ እርስ በርሱ የሚጋጭ እውነት ነው። የገብርኤል ታላቅነት በቫይራል ክሊፖች ወይም በሚያብረቀርቁ ቅጽበቶች የሚገለጽ አይደለም። እሱ ስታቲስቲክስ እምብዛም በማያከብረው ጸጥታ የሰፈነበት ብቃት ውስጥ ነው። በ2022 2023 እና 2023 2024 የውድድር ዘመናት ኳስ በማሸነፍ በማጽዳትና በመቀማት ከሊጉ ቶፕ 5 ተከላካዮች አንዱ ነበር። ነገር ግን ከሁሉም በላይ በአርሰናል ተጫዋቾች መካከል ኳስ በመንጠቅ ሪከቨሪስ አንደኛ ነበር። አደጋው ወደ ሳጥን ከመድረሱ በፊት ያጠፋዋል።
ቁጥሮቹ አንድ ስርዓተ ጥለት ያሳያሉ። ገብርኤል ሲጫወት አርሰናል በአማካይ ጥቂት ሹቶች ይመቱበታል። እሱ ሲቀር የቡድኑ የመከላከል ቅርጽ ይናወጣል። ተጋጣሚዎች የግራ መስመሩን በድፍረት ይጠቀሙበታል። አርቴታ በአንድ ወቅት ሰዎች የሚቀማውንና በጭንቅላቱ የሚገጨውን ኳስ ያያሉ፣ ነገር ግን አደጋን ለመከላከል የሚሸፍነውን ርቀት አያዩም ብሏል። ይህ ነበር የማይታየው ጥበቡ። ግን እዚህ ጋር ነው አስፈሪው እውነት የሚጀምረው። የአርሰናል ተንታኞች ከማዕዘን ምት የሚገኘውን የጎል ዕድል ኤክስፔክትድ ጎል ቫልዩ ገብርኤል በሜዳ ላይ ሲሆን በእጥፍ እንደሚጨምር አስተውለዋል። ይህ ማለት እሱ የመከላከል መሰረት ብቻ አይደለም፣ እሱ የአርቴታ ከፍተኛ የማጥቃት ስርዓት እንዲሰራ የሚያደርግ ኢንሹራንስ ነው። ግን በአንድ ሰው ችሎታ ላይ የተገነባ ስርዓት ያ ሰው ቢወድቅ ምን ይከሰታል? በአንድ ወቅት በደረሰበት የጡንቻ ጉዳት ጊዜ ይህ ጥያቄ በአሳማሚ ሁኔታ ተመለሰ። ያለሱ የአርሰናል የመከላከል መስመር ወደ ኋላ ፈገፈገ። ፕሬሲንጋቸው ተዳከመ፣ በራስ መተማመናቸው ተሸረሸረ። የሱ አለመኖር በሰው ላይ ያለን ክፍተት ብቻ ሳይሆን አደገኛ በሚባል ደረጃ በሱ ላይ ጥገኛ መሆናቸውን አጋለጠ። አርሰናል ቦታውን ሊተካ ይችላል፣ ነገር ግን መገኘቱን ወይም ፕሬዘንስ ሊተካ አልቻለም። ይህ ነው ፓራዶክሱ። ለአርሰናል መረጋጋትን የሰጠው ያው ተጫዋች የቡድኑ ትልቁ ታክቲካዊ ስጋትም ሆኗል። የገብርኤል ጨዋታ በድፍረትና በውጤት መካከል ባለችው ቀጭን መስመር ላይ ነው። ወደፊት የሚወጣው አስተማማኝ ስለሆነ ሳይሆን መውጣት እንዳለበት ስለሚያምን ነው። አርሰናል ከፍ ብሎ ሲገፋ፣ ትልቅ ህልም ሲያለም፣ ዋንጫዎችን ሲያሳድድ ያ ሚዛን ጥንካሬያቸውም ማስጠንቀቂያቸውም ይሆናል። ለአሁን ጋብርኤል ማጋሌሽ የመከላከላቸው ልብ ምት ነው፣ ስርዓቱ እንዲቻል ያደረገው ሰው። ነገር ግን ተጋጣሚዎች እሱን ሲያጠኑት፣ የዓመታት ድካም ሰውነቱን ሲፈትነውና የሚጠበቀው ነገር ሲጨምር አንድ እውነት የማይቀር ይሆናል። የአርሰናል የመቆጣጠር ግዛት ኢምፓየር ኦፍ ኮንትሮል ጥንካሬ በሩን የሚጠብቀውን ሰው ያህል ብቻ ነው። እናም ያ ሰው አንድ ቀን ቢወድቅ መላው መዋቅር ይንቀጠቀጣል።